ስንት ነው? 2 ሰዓት እኮ አልፏል። ምን አይነት እንቅልፋም ነው ማለት? ያው በቃ ተነስቻለሁ 5 ደቂቃ። ማኒ ወዴት ነው የምትሮጠው? ትንሽ አቀሰቅሽም ሳረፍድ ዝም ትኛለሽ እንዴ? ሰዓቱ እንዴት ሮጧል? እንደዚህ መሄዱን በፍጹም አላወቅኩም ነበር። እኔም እኮ አረፈድኩ ማለት ነው። መርፈዱ ካልቀረና ቁጭ በልና ቁርስ በልተህ ትሄዳለህ። ኧረ ይቅርብኝ፣ እንዴት እንደሚያካብሩ ያው ቻው ቻው። በቃ እናንተ ተማሙታችሁ ነው አምጥተሽ ብለህ ብድግ ብለህ ነው የመጣው? ሽናት እባክህ ዝም ብለህ አራውቅ። እቺ ናት ያላለ እንዴ? ስንት ሰዓት ነው የቀሰቀስኩት? እኔ ለብሼ እስከወጣ ድረስ እሱ ተኝቶ እባክሽ የነገርኩሽ ቅዳሜ ሙድም ሬስቶራንት ሳግዝ ነው የምልሽ። በጣም ደክሞኝ ነበር። ለቅዳሜ መጨረሻ አመለጠበት። አንተ ደግሞ የት እንደነበርኩ እየነገርኩ ዝም በለው እባክህ። አሁን ምኑ ነው ያመለጠው? ከዚህ ዛመን ከራተቱ ሆናችሁ ተንከራተታችሁ። ቢኒና አላስገባም ማለት ነው። ኧረ ገብተናል ብና ዝም ብሎ ሲያካብዱ በስንተኛው ስር እንዳስገቡ ልነግርህ አልችልም። እሺ እንደውም እኔ የማውቃቸው ልጅኮች አግኝቼ በእናታቸው አስገቡ ምናምን ብዬ ለምኛቸው። ደግሞ ፊት ሲሄድ እንደሱ የሚገባ ያለ አይመስልም። አልወጣም ብሎ ጨጭቃ ያስወጣኝ። ከዛ በኋላ አፉ አይችል። አቡ ለዚህ ነው ካንተ ጋር መውጣት ነው የሚደብረኝ። ኧረ ቢኒ አትበሳጭ። ዝም ብሎ ማውራት አይሰለቸውም? እንደዚህማ አትበሳጭ። ወለት ቀላታ ቀም እንዲያተ ደግሞ እቺን አመት ነው የሚቀጥለው አመትማ ገጠር ለገጠር ሲንከራተት እኔ እዚህ መንገድ ይዤ እንዳላሻገርኩት ወይ ዳዲ በገደለኝ ነው የሚለው። ኧረ ቢኒ እንደምወድሽ ታውቂያለሽ። ምን ሆንክ? ያማልን ውይ በጣም ይቅርታ። የቄስ ልጅ አይነት ትንሽ አትረጋጋ። ይቅርታ ይላል። አንተን ግን እናትና አባት ሲያገኙ ማየት ነው። አንቺ በማይቀለድ ነገር አቀልጂ ታስገድኝ ነው። እኔ ራሴ እንዴት እንደምትሆን ማለት ወይ አንተ ለስንት ነገር የሚጠብቁት ልጅ እኮ ነው እንደዚህ ቀምቃሚ ሆነ ይካል ሰካራ። አንተ ዝም ብላ አፈናትፈት እዚሁ ለነገር ውስጥ ከተተኛ አንተ ነው። አይገርም። እኔም እያሰብኩት ደህና ልጅ አበላሽት እንደዚህ ታወራ ምንም አይመስል። እኔ ጥፋት ነው ፈልጎ ይገባል። 9 እና 10 እያለን እኮ ልጁ ደህና ነበር። 11ኛ ክፍል ስንገባ ካንተ ጋር ገጠመ። በቃ ልጁ ሰካራም ነው። ቆይ እኔና ማን ስንት ዓመት ነው አብረን የተማርነው? አንድ ቀን ሲያጨሳቸው አላውቅም። አንቺ እባክህ ለሻሽን ትከፍቻለሽ። እውነት የተደበቀ ነገር አልመሰለኝ። ሄደን እናናግራቸው። አንተ ደግሞ ዝም ብለህ ያላቅም ትፍጨረጨራለህ። ምን ሆነ አሁን እነዚህ አንተ የሚያናግሩ ይመስላል? አብረን ከሄድን አንተ አንዷን ስታናግረን አንዷን አናግራታለሁ። ምን ሆነ ነው? ኧረ እባክህ እኔ ከእነዚህ ጋር ጊዜ አላባክንም። እባክህ ከመጣ እኔ መሄዴ ነው። ቀልድ የሚጣላችሁ ላሉ አንድ ማዛል ጀመር
እስካሁን እዚህ ምን ትሰራለህ? ሜሪ ናት እኮ ድሮፕ ልታደርገን ብላ እየጠበኳት። በል ጠብቅ። እኔ በጣም ስለምቸኩል መሄድ አለብኝ። እሺ ከትምህርት ቤት እንደወጣህ እኔ ጋር ና። የሚሄድበት ጉዳይ ስላለኝ አብራቸው ትሰጣለህ። እሺ ችግር የለም። የግራጁዌሽን ኮሚቴ ስብሰባ ነው። እሱን ልጨርስ ልመጣ። ምን ላይ ሲሆን ደስተዋወጣ ግራጁዌሽን ኮሚቴ ውስጥ ያላችሁ በእናታችሁ ሳታረፍዱ ከክላስ በኋላ 10 ብር እንገናኝ። እንዳታረፍዱ። ምን አቅቶኝ ውስጥ ነገር በኋላ እኔ ራሴ ገርሞኛል። ኮሚቴነቱ አይደለም ከዚህ ጋር መጨቃጨቅ ነው። ብቻ ግራጁዌሽናችን እንዳይበላሽ። እናንተ አታርፍዱ አላልኩም? የመጀመሪያ ቀን መገናኘታችን አስፈላጊ ነበር። የመጀመሪያው ዝግጅት የዛሬ ሳምንት ነው። ማን እንደሚሰራ አናውቅም። ስለዚህ ዛሬ እያንዳንዱ ሰው ቦታ መመደብ አለበት። ለምን ሁላችንም የፈለግነውን ቦታ መርጠን አንሰራ? ምንም መስራት የማይችል ሰው የማይገባ ቦታ መመደብ አልፈልግም። እሷ አላስፈላጊ ስራ ማብዛት አይመስልሽም? ለምን ሰው የፈለገበት ቦታ መርጦ አይሰራ? እንደዛ ብላችሁ ከደረቃችሁ እሺ። በኋላ ግን ሰው ሲያበላሽ እኔ ጋር ወጣችሁበት ነው። መጠጥ ቦታስ ማን መስራት ይፈልጋል? በቃ ጋይስ የሚያግዘኝ ሰው ከተገኘ እኔ ብሰራ ምንም ችግር የለም። ከቤት ጋር ማን አብሮ ይሰራል? ሄኖክ በቃ አንተ አብራስ። ኧረ እኔ አልሰራም በእናትሽ። ምንም አማራጭ የለውም፣ ሰው ያስፈልጋል። በር ላይ ትኬትስ ማን ይቀበላል? በር ላይ እኔና ማን ይናርኪ? ያማን በር ላይ መሆን አልፈልግም። በር ላይ አርኪ እናሱ ለነጻ ሴት ሳስገቡ ካገኘው ወዲያ ነው ማነሳችሁ። ኧረ ለሱ ምንም ችግር የለውም። በጣም ይገባሽ። በደንብ ታያለሽ። ቺኮቹን ገብቶ ሳይደበቅ በብራ ሱፋቸው አገባሽ። ምን ጨነቀሽ? እኔና ውስጥ መግባት ከደበረሽ ከኛ ጋር ትሆኛለሽ። እኔና ዳኒ እኮ ብሉን ሰዓት ውጭ ነው የምንቆመው። ሌላ ሴት እስክታገኝ ድረስ ነው። ከዛ ጥላችሁኝ ልገቡ። ያምሻል። ስራ አይደል እንዴ? ደግሞ እኮ ትምህርት ልንጨርስ አንድ ሴሚስተር ነው። ምን አለ እንደዚህ እየለበሽ ብትወጪ። አሁን እዛ ምን ማውጣት ይባላል? አይ እውነት ግን ቤት ቁጭ ብለሽ ስትታፈኝ ምንም አይመስልሽም? እኛም እኮ አንዳንዴ እንጨነቃለን። እንደዚህ ደግሞ ከሆነ ባልሽን ኬት ታገኘዋለሽ? አንተ ስንት የሚያሳስብ ነገር አለ። ማያሳስብ ያሳስበዋል አይደል? አንቺ ደግሞ ምንድነው የሚያሳስብሽ? አንተ እኮ ውጪ እንደምትሄድ አውቀህ ነው። እኔ እኮ እዚህ ቀርቼ ትንሽ መንከራተት አለብኝ። የኔ ስሜድ ማን እርግጥ አደረገው? ቢያንስ አንተ ሌላ እድል አለ። እኔ ከአዲስ አበባ ውጪ ራሱ ከተመደብኩ ምን እንደማደርግ አላውቅም። ክፍለ ሀገር እኮ ብቻሽን ከሆንሽ ነው የሚደብርሽ። ከሱ ጋር እኮ ከሆንሽ ችግር የለውም። እባክህ አንተ ከሌለ ከማንም ጋር ብመደብ ይደብረኛል። ዳኒና ቢኒስ? ዳኒና ቢኒስ? ኧረ በስመ አብ፣ እነሱ የደረሱበት ባልደርስ ነው የሚሻለው። በምን ብቻዬን አግኝተው ቃሚ ቢያደርጉኝስ? ያምሻል። የማያሳስብ ነገር ያሳስብሻል። እሱ እኮ ጊዜ ሲደርስ መጨነቅ ነው ስለሱ። እስቲ እናያለን። ግን አሁን እሺ ዛሬ ቶሎ ትመጫለሽ? ነይ ማሚ ስለምታምሽ ብቻዬን ይደብረኝ። ከሰዓት በኋላ ምን ችግር አለው? ቤት ገብተሽ ልብስ ቀይረሽ ነይ። እሺ፣ ግን ብዙ ስራ አለኝ። ችግር የለም እናጠናለን። የምሬን ነው። እውነት እናጠናለን። ዛሬ አብረን እናጠናለን፣ ነገ ደግሞ አብረን እንወጣለን። እሺ፣ አጨቅጭቀኝ። እሺ ቻው። ለምን ከደበረሽ ወደ ውስጥ አለ? አልደበረኝም።
እንደዚህ አይነቶች እኮ ደብሮሽላችሁ ደግሞ ለዚህ እንዳንተ አካብሎ ከመምጣት አይሻል? ማን አሰማኝ። ምን እያየህ ነው? ማንን ነው የምታየው? አንከራተትሽ። አንድ ልብስ ለመግዛት የሁላ ሰዓት። ወይኔ ሲያስታቸኩለኝ ቀስ ብዬ የሚበት አታቻክልኝ። 2 ሰዓት ሙሉ አንድ ልብስ አስቀምጠሽ አታቻክልኝ ትላለሽ። ወይ አንተ ደግሞ እንደ ህፃን ያደርጋልሽ። 5 ደቂቃ ብቻ ስጠኝ እሺ፣ እጨርሳለሁ። እሺ 5 ደቂቃ ብቻ ነው የምሰጥሽ። ማነች? አታውቂያት? በአይነ ልበላት እንዴ? እስቲ ዝም ብለሽ ቶሎ ጨርሽ። መጣሁ። ካልሄድኩ ብለህ ስታለቃቅሳል ነበር። ወይኔ እሱን ይገዛ ነበር አይደል? እና አምሮብኝም ሳይበቃኝ። አይ ትንሽ ካነሰ ብዬ ነው። እየተከታተልከኝ እንዳትዪ። ቅዳሜ መኪና ውስጥ አየሁሽ መሰለኝ። የት ነው ደግሞ ያየከኝ? እባክህ አዲስ አበባ ውስጥ ሰው ማግኘት ይገርማል። እና በየመንገዱ ያየከውን ሰው ሁሉ እየተከታተልክ ትተዋወቃለህ? ኧረ ስሜን አታጥፊ። እሷን ላጋዛት ነው። እና ጨርሳ እየጠበቀች አይደል እንዴ? ስንት ሰዓት እንዳስጠበቀች የምታውቂ? እንደዚህ አትይ። በተሯ ደግሞ ትንሽ ትጠብቅ። አሁን እኔን ለማዋራት ብለህ እሷን ልታስጠብቃት ነው? በእሷ ሰው ልታባርሽ? አይ እኔ ራሱ የሚያስጠብቀኝ ሰው ስለማልወድ ነው። የሚያስጠብቅ ሰው ማካወደሽ በመጀመሪያ ቀን ተወቆ ስልክሽ ላይ የሚጠይቅ ሰው በጣም ትያለሽ ማለት ነው። በደምብ ተረድተኸኛል ማለት ነው። ለነገሩ ችግር የለም። ዛሬ 2ኛ ቀናችን። ከአሁን በኋላ አንድ ቀን ነው መገናኘት የሚጠበቅ። ለምኑ? 3ኛ ጊዜ ማስነገሪያ ራስሽን ስልክ ቁጥርሽን ስልሽ መስጠት። እሱ ሌላ ጊዜ ደግመን ከተገናኘን እናወራለን። አሁን ልጅቷን ዝም ብላ አታስጠብቃት። እሺ በቃ ሂጂ። ለማንኛውም ማን ይባላል? ሄለን። ቆንጆስ? ከኔ ከማችኛ ይቀር ግን ይሄማ አይቆጠርም። ሄሎ ሄሎ፣ ሚስድ ኮል አግኝቼ ነበር። ቀሰቀስኩሽ እንዴ? ማለበል
ማን ነው ረሳሽ? እሺ እንዴት ነህ እባክህ? በሰላም ከመግባትሽ ልጠይቅ ብዬ። በእሱ ሀሳብ ትክክለኛ ቁጥር እንደሰጠው ለማወቅ ነው አይደል? ኧረ እንዳይነካሽ አስቤ ነው። ረበሽኩሽ እንዴ? አይ በጠበጥከኝ እንደነገሩ አሁን ገና ነው የገባሁት። እንዲህ እያመሸሽ ነው ቤትሽ የምትገቢው? ሆስፒታል ከሄድኩ አመሻለሁ። ምነው ታመሽ? በስራ ታምሜስ አይደለም። እሱን ለማስረዳት ግን ጊዜ ይፈጃል። ባይሆን ሌላ ጊዜ ደግመህ ጠይቀኝ። በነገራችን ላይ ቅዳሜ ሰው ልታደርስ መጥተህ ነው ወይስ ተሰልፈህ እየገባ ነበር? ስታስቢ ምን ይመስልሻል? አውቃው ለምን እጠይቅሃለሁ ብለህ ነው? እኔስ የተሰለፉትን ለማስገባት ብዬ ነበር። ማለት ተማሪ ነህ? አዎ እንደዛ ነገር። ለነገሩ ልጅ እንደሆንክ ያስታውቃል። እኔ ልጅ የምትይኝ አንቺ ስንት ዓመት ሲሆን? የእኔ እድሜ እንኳን ይቅርብህ፣ በጣም ታላቅ ነኝ። አይደል ነገር ነው ይችላል። ላግባሽ እኮ አልኩሽ። ታላቅን ትንሽ እንኳን አታፍርም? ኧረ እኔ ስለቻውታ። ለማንኛውም ጓደኛ መሆናችን ካልቀረ ከመቼ ነው ደግሞ ጓደኛ የሆነው? በስንት ጊዜ አንድ የሚደዋወር ራሱ ጓደኞች ነን ይላል። እኛስ መሆን ያንሰናል እንዴ? ይህም ማካበድ ነው። በዚህ ምሽት ብዙ አታስብለኝ። ባይሆን ሌላ ጊዜ እንደዋል። እሺ በቃ ዛሬ እደውላለሁ። አንቺ ደግሞ በተራሽ ደውይ። እሺ እደውላለሁ። ቻው። ወይ እረስቸው። ቀሚስ እንገዛ። ቻው። እንዴት ድክም ብሎኛል መሰለኝ። ታዲያ ለእኔ አትደውይልኝም ነበር? በትምህርት ሰዓት አንተን አላስመሽረም ብዬ ነው። ምናልባት ሆምወርክ ምናምን ይኖራል ብዬ። ሆምወርክ ግድ ላድርጉኝ? እንደውም አስታወስክኝ። ፖስታ ቤት ሄጄ ነበር። ይሄ ለአንተ ነው። ምንድን ነው? ሴት ውጤት ጥሩ ነው። ምንም አይልም። ምንም አይልም ማለት ትምህርት ቤት ይቀበለዋል? እኔ እንጃ፣ እስቲ እናየዋለን። ካልሆነም ያው ድጋሚ መውሰድ ነው። ከዚህ የተሻለ ውጤት ማምጣት ከተቻለ ማለት ነው። ከተቀበሉኝ ተቀበሉኝ ነው እንጂ ካልተቀበሉኝ እዚህ ቀርቼ ለማንኛውም ተማሪ ይማራል። አሁን እንደዚህ ስትል ወንድ አትመስልም። ገጠር ቢልኩህ እኮ አንደኛ የምታለቅሰው አንተ ነው። ለማንኛውም በጊዜ ትምህርት ቤት መፈለግ አለብህ። ጊዜው በጣም እየሄደ ነው። እሺ ችግር የለውም እፈልጋለሁ። ለጓደኞች ነግራቸዋል? ምን ነው የምነግራቸው? ምንም ነገር ሳያዝ ለሜሮን እንኳን አልነገርናትም እንዴ? አሁን ገና ያሉት ውጤቴን ያዩት። እሱማ ልክ ነህ፣ ግን እንደው አንድ ነገር ስታገኝ ሮጣ ስለምትነግራት እኮ ባልና ሚስት እኮ አደረግሽ እንዴ? አግኝተህ ነው እሷን የመሰለች። በርገብቼ እባክህ ልተኛ፣ በጣም ደክሞኛል። ራት አትበይም? አይ ማረፍ ብቻ ነው የምፈልገው። እንዴ በጣም እኮ መሽቷል። ገብተህ አትተኛም? እንደዚህ እያመሸህ እኮ ነው ጠዋት የምታረፍደው። እችን ጨርሼ እተኛለሁ። ምን ትሰራለህ እስካሁን? እንቅልፍ እኮ እምቢ ብሎኝ ነው።
እና ታዲያ እኔ ላግ አንቺን እያዋራሁ ነው ስለኝ ትቀልዳለህ? በልቻው አልተኛበት። እሺ ቀልዴ ነው ላናግርሽ ፈልጌ ነው። ልምጣ ወይስ ትመጫለሽ? ምንድን ነው በዚህ ሰዓት የምታናግረኝ? በስልክ ንገረኝ። እሺ በቃ መጣሁ። አንተ ልታስገድለኝ ነው እንዴ? እዛ ሆነ እኔው ቀስ ብዬ እመጣለሁ። አንተ ከመጀመሩ ነው ደግሞ ሲጋራ ማጨስ የጀመረው? ኧረ እኔ አይደለም እባክሽ፣ ኪሶስ ነው ያሉት። የዳኒ ነው መሰለኝ። በልሻው ትሰጣለሁ። ሲጋራ እየሸተትኩ ልገባ ደግሞ አይበርድም እንዴ? ለዛ ልሳጭቼ ነበር። ደህና ልብስ ለብሰህ አትወጣም ነበር? እሺ ምንድን ነው በዚህ በሌሊት ካልነገርኩሽ የምትለኝ? አይ ዝም ብሎ ነገር እኮ። ዝም ብሎ ነው? በዚህ በብርድ አስወጥተኝ ዝም ብሎ ነው? ቁም ነገር ቢሆን ነው የሚሻለው። እሴት ውጤቴን ላኩልኝ። በእውነት ቀውጠዋል እባክህ። ማትሱን ላንቺ ስላስረዳሽ መጀመሪያ እኮ ላንቺ ላሳሽ ብዬ ነው። አሪፍ ነው። አንተ ተመችቶሃል። ምን ነው ደስ ያላት መስሎኝ። ውጤቱ ብቻ ምን ይሰራል? እሱ እውነትህን ነው። ከአሁኑ መፈለግ ትጀምራለህ? እኔማ እባክሽ ቀስ ብዬ ልጀምር ነበር። እማ ግን አታስቀምጠኝ። የት መሄድ እንደምትፈልግ አውቃለሁ። ያው ሁሉም ቦታ መላክ ነው፣ ያስገቡኝ ቦታ መግባት። እንደዛ ከሆነ እውነቷን ነው። ገና ከአሁኑ ብትፈልግ ነው የሚሻለው። እስቲ እንግዲህ እናየዋለን። በል በቃ እኔ ልግባ፣ ብርድ እየገደለኝ ነው። ችግር የለውም ግቢ። አንተ አገባ? እኔ እባክሽ ትንሽ ልቆይ። እዚህ ቆመ ሌላ ሲጋራ ልታጨስ ነው አይደል? ያምሻል እንዴ? በል በቃ እሺ ቻው። ስሚማ ነገ ጠዋት በእናትሽ ደውለሽ ቀስቅሽ። ሁሌ ማድረግ አይደል? ቻው። ደህና እደር።